እናንተ በቃ ለዛሬ ይብቃን። ምንድን ነው ዛሬ የገቡት ሁሉ የሚያለቅሱብኝ ሆኑ እና ደህና አደሩ። ኪንጎ አንተ ብቻ ነው ያልከዳኸኝ። አለሁኝ እያዳመጥኩ ነበር። ክራውኑ ራሱን ልሰጥህ ብዬ ነበር። እያዳመጥኩ ነበር። መልካም አልባኒ፣ ሌላ ቀን እንገናኛ። ሼክ አልባኒ ባይዞ የሼክ አልባኒ ዛሬ ኦኬ፣ ችግር የለውም ኢንሻአላህ እናወራበት። ሰሞኑን እንገናኛ ኢንሻአላህ። ሙስሊም ነህ አይደል? አዎ ሙስሊም ነኝ። ሼክ አልባኒ ለምሳሌ የተናገሩ ቪዲዮ አለ፣ ሜይ ቢ እልክልሃለሁ፣ ስለ ጡት ማጥባት እና በኮንፊደንስ ሆኖ ትልልቆችን ማጥባት አለባቸው ምናምን ነገር እያለ ቪዲዮን አይተው ሊሆን ይችላል። ለምሳሌ እኔ አንዷን ሴት አይቼ ተተመኘዋል እና እሷ እኔ ማግባት ካልፈለገች እንትን ሀላል እንዳይሆን ጋብቻው ቪዲዮ አለ እና ቪዲዮን በሱ ነው ያየሁት። ጡቷን ታጥበው እንግዲህ እኔ ሚስት አለ፣ የኔ ሚስት አንደኛው ወንድሜ ለምሳሌ ወይነ ጓደኛዬ ከተመኛት እንዳያገባት ምንድነው ማድረግ ያለብኝ? የኔ ሚስት እሱን ጡቱን ታጠበዋለች። ሼክ አልባኒ የተናገረበት ቪዲዮ ኦኬ። ልጆች ሰርተውበታል፣ ቪዲዮ ሰርተውበታል፣ ቲክቶክም ለቀውታል የኛ ልጆች ተማሪዎች እና ቪዲዮን ያው ሼክ አልባኒ አሬስ ብቻ ላቭ ዩ ኦል ባባይ ቻው። ኪንግ ምንድን ነው እሱ ያንተ ባንተን እችን ክራውናን ትፈልጋለህ መሰለኝ። ዝም አለ። ምንድን ነው እሱ? ማን ነው እሱ? በክራውናን ውሰዳት። ክራውናን ፈልጋት ነበር በጣም እችን አድሊሏል ማለት ነው። በውስጥ ተልክልኛለህ። እሺ ኦኬ። ስማ እንደ ንጉሥ ሰለሞን ደግሞ ክሮኗ ጠፍታብኝ ጅኒ ሰረቀብኝ ብዬ ሚስቴን ልቀማ እንዴት ትላለህ? እሱን ታሪክ ታውቀዋለህ አልባኒ አይደለም? ሰምቼው ነበር ራፍሊ፣ ግን ረጅም ጊዜ ከ3 ዓመት በፊት ነው ምናምን ነገር ራፍሊ። ግን ዛሬ ኳይት ኢንተረስቲንግ ነበር። ዲቤቲንግ አልነበረም። ለምን እስኪ ሼክ አልባኒ ነው ያልከኝ? አልሰማሁትም። ኦኬ በቃ ሌላ ቀን ሜቢ ቪዲዮ ላይ ተወጣለሽ። ሼክ አልባኒ ቅርብ ሰው ነው ታውቃለህ። ቪዲዮ ላይ አይቼው ነው እና በቪዲዮ አላውቀውም ነበረ እና በቪዲዮ ታውቀዋለህ? አውቀዋለሁ። ሲያሰግድም ሲቀረም አውቀዋለሁ። አይኔ በቪዲዮ አላውቀው ነበር። ስለ ጡት ማጥባት መረጃ እንትን በምንልበት ሰዓት ላይ ነበር ያየሁት። ጡት ማጥባት አዋቂ ሰዎችን ጡት ማጥባት አለባቸው የሚለውን ፓርት ሲያስተምር በጣም በወኔ ነው። እስቲል አይከለክለውም። አይዞህ እሱ ጡት ማጥባትን ብዙ ኺላፍ አለበት ብቻ በዑለማዎች መካከል። ትደግፋለህ ግን አንተ አሁን ለምሳሌ አንተ ሚስት አለች፣ የአንተ ሚስት እኔ ተመኘውኝ ሌሴ የአንተ ሚስት እኔ እንዳላገባት ጡቷን መጥቼ እሷ ተዛ እንድታጠባኝ ጭራሽ እኮ ያባብሰዋል። ስሜት ነው የሚጨምር። አይ ቲንክ እንደዛ ነው ይመስለኝ እንጂ አስባል ሚስቴን ተመኝተህ ና ጡቷን ልጥባ ብዬ። ኤኒዌይስ ግን የተናገረበት ቪዲዮ አለ፣ የኛ ልጆች ለቀውታል። አንቲዶዝ ኺላፍ ይኖርበታል። አብዛኛው ቦታ ላይ ኺላፍ ይኖረዋል። አብዛኛው ቦታ ይሳሳታል። ሼክ አልባኒም ይሳሳታል። ዑለማዎች አብዛኞች ይሳሳታሉም ይخላለፋሉም። ራጂሁ ግን ይኖረዋል። ራጂህ ማለት እንትን እውነታው ማለት ነው። ከባድ ነው ግን አንተ ስታስበው እሱ ፓርት አሁን ሜይ ቢ እናወራበታለን። 10 ጊዜ ነበር ከዛ ወደ 5 ተቀነሰ ነው የሚባለው። እኔ እንጃ 10 ጊዜ መጥቶ ሚስቴን እየመጣ ሲጠባ ከዛ ምንድነው እሱ አይ ጋብቻን ሐራም ለማድረግ ነው አይደለ? እና ሌላ ዑለማ ምን አለ? ሌላ ዑለማ ይኖራል። ሌላ ዑለማዎችም ይኖራሉ በዚህ መካከል የሚነጋገሩ። ከዛ ይሄ ሼክ አልባኒ ብቻ ስላለ የሚሆን ነገር አይኖርም። ሌሎቹን ዑለማዎች እንዴት እንደሚቆጣ ታውቃለህ? ሌሎቹ ዑለማዎች አንዳንዶቹ ጡቷን አልቦ ነው ማጠጣት ብለው ምናምን ነገር ይላሉ። እንዴት እንደዚህ ትላላችሁ ምናምን ብሎ በጣም በስሜት ሆኖ ነው የሚናገረው። አልቦ አይደለም ኖርማሊ ማጥባት ነው፣ ጡቷን ነው ማጥባት ያለባት ምናምን ነገር ብሎ። ኤኒዌይስ ይመቻችሁ፣ ለዛሬ ይብቃል። እዚህ ጋር
አሁን ጡብ ስትሰጠው እንደዚህ ነገር ለፍቅሩን አንቲዶዝ ሊሆነው ነው፣ ፎንቃውን ሊተው ነው። ከዛ በኋላ ማለት እንዴት ማለት ነው? አሁን ላይ እሱን ነው ማግባት እሷን ፈለገ። ለምሳሌ እሷ ደግሞ ባል አላት። ከዛ 10 ጊዜ ታጠባችሁ ጋብቻው ሀራም ይሆንና በቃ አያገባትም። ከዛ በኋላ ግን እኔ እንጃ ብቻ ከባድ ነው። እሺ በቃ ደዳደሩ በቃ ይብቃ። ብዙ ኺላፍ ይኖራል። ያ ከጊዜ በኋላ የመጡት ላይ ነው። አስቀድሞማ ነብዩ ያዘዘው ስለሆነ በፊት ዝም ብለው ነው የሚቀበሉት። አሁን ያሉት እንትኖቹ ግን ሙግቶች እንዳሉ እናውቃለን። ምክንያቱም አሁን እናንተ ራሱ እኮ አይምሯችን ለመቀበል ስለሚከብደን፣ በጊዜው ግን ነብዩ አዟል። አይሻ እንትናም እኮ ብላለች፣ እንዴት ትልቅ ሰው እኮ ነው ጦር ሜዳ ሄዶ የመጣ ነው እንዴት ነው ማጠባው ስትል አያጥቢው ብሎ እየሳቀ አዘዛት። በቃ ነብይ ካዘዘ ደግሞ ያው ምንም አማራጭ የለም። ሐዲስ ነው ያለው እንደዛ አዲስ ላይ ያለው አጥቢ የሚል ሐዲሱን አታውቀውም? ጡት ማጥባት አው አውቀዋለሁ፣ ግን ያኛው ሐዲሱን አላወቅኩትም። አሁን አልከው ማለት ነው ጡት ማጥባቱ ነው። ኦኬ ሜቢ ላውጣልህ እስኪ። በቃ ዳዳስኩትም አክቹዋሊ ጡት ማጥባት ላውጣላችሁ እስኪ እናጥናውና እናፍዘው። በዛው ትምህርት አለው ላውጣላችሁ። ኦኬ እሺ። የሼህ አልባኒም ንግግሮች አሉን። ያው አታስቡ፣ የጡት ማጥባቱም እንደዛው ማለት ነው። ኦኬ እሺ ሊንክ ሰፊው ላይ ነኝ። የአልባኒ ንግግርንም እንደዛው ቲንክ ማሳየት ይችላል ነው። አይ ሐዲሱ ነበር። እሺ እሺ ምንድን ነው? እኔ ላውጣ እንደሄደም ከፍቼው ታየ። አረብኛው በዛ በኩል ያ አንብበውን ምናልባት ተርጉምልን። وقال النبي صلى الله عليه وسلم قالت كيف أحمل كثيرا زي من أحمل وقال في موتنا የማን ሐዲስ ነበር ይሄ? አሁን የከፈኩት ሳሂህ ሙስሊም
1453 ኤ ላይ ነው። إني أرى في وجهي قال النبي صلى الله عليه وسلم رضيت قال وكيف أرضي وهو رجل كبير فتسمي رسول الله صلى الله عليه وسلم قال علمني أنه رجل كبير زادنا عمر في حديثه وقال في رواية أبي عمر فضحك رسول الله صلى الله عليه وسلم. እስኪ በደንብ እናጠናዋለን ኢንሻአላህ። በደንብ አጥናው። ከዚህ በፊት ቁርአን ላይ የወረደ እንደነበረ ታውቃለህ። ምናልባት ያውን ሐዲሱን ሳመጣው ቀድሞውኑ በቁርአን የነበረ በነብዩ መሐመድ ጊዜ አሁን ግን የሌለ ክፍል እንደሆነ ምናልባት ካላወቅ ላሳየህ። ምናልባት በቁርአንም ነበረ። ምን የሚል 10 ጊዜ አጥቡ የሚል ነበረ። እንደውም ወርዶ ወደ 5 ጊዜ አጥቡ የሚል እንደነበረ አይሻ ትናገራለች በሐዲስ። ኪታቡ ረዳዕ ነው። ላውጣል፣ ችግር የለም። እናታችን አይሻ ትላለች ያው 10 ጊዜ አጥባ የሚለው ነገር ረዘመ በዛና ይቀነስልም ብለው አስቀንሰዋል። በነገራችን ላይ ወደ 5 ማለት ነው። ቀድሞውኑ ግን በቁርአን የነበረ ክፍል እንደነበረ ራሷ ትናገራለች። ቁርአን አያው ምንድን ነበር? አያዋ ምን ነበረች? ይሄው ልክፈትልህ። ጁስ ሙስሊም ላይ አረበኛውን ይሄው አንበው። ድምፅን ከፍ አድርግና ምናልባት ምን እንደምትል ነው። ቁርአኑን ነው ሐዲሱ? አይ ሐዲሱን ነው። አሁንማ በግበላችሁ የቁርአኑን ክፍል በግበላችሁ ጠፋ። ሐዲስ አለ፣ እሱንም አሳያለሁ። በግ የበላችሁ ቁርአን ክፍል ነው አንደኛው ነው ይሄ። በግ ከበላችሁ በኋላ ጠፋ። የት ደረሰ አይታወቅም። ሐዲሱ ግን አሁንም ይሰራል። ያው አንብበው። ምናልባት ድምፅን ከፍ አድርግና እስቲ ቁርአን አያውን ታወጣልኛለህ? ቁርአን አያው በግ በላችሁ። እሱን እኮ ነው የምልህ አልባኒ። በግ በላችሁ። በግ በላችሁ? አዎ በግ በላችሁ። ምናልባት አንብበውና ምን እንደሚል በደንብ አሰምበው። ይኸው ድምፅን ከፍ አድርግና ንገረን። አያው ምን ይላል? ከፍቼ ይላል ወይስ እንግሊዝኛው ላይ አድርገው? አረበኛው ላይ ድምፅን ከፍ አድርግና ተርጉምላቸው መጀመሪያ። وهي تذكر الذين يرحمون من رضاع قال عمر فقالت عائشة نزل في القرآن 10 رضاعة معلومات ثم نزل أيضا 5 معلومات بتحريم 5 رضاعات. كتاب من نبره كتاب الرضاعة ነው። ይሄ ሳሂህ ሙስሊም 1452 ቢ ላይ ነው። ይሄ ሳሂህ ሙስሊም ነው እንትኑ። ሳሂህ ሙስሊም 1452 ቢ። ያስከው አይደለ? ምን ይላል? ምናልባት ነገራቸው አረበኛውን ለማይሰሙ ሰዎች ምንድን ነው ያነበብከው? አይሻ ነዘለ ፊ አልቁርአን በቁርአን ወረደ እኮ ነው የሚለው። በቁርአን ወረደ የሚለው ምንድነው? 10 رضاعة معلومات ثم نزل أيضا 5 ጊዜ መሆኑን ነው አይሻ የምትገልጸው። መሆኑን ከዛ በፊት ስንት ነበር አለች? ከዛ በፊት 10 ማለት ነው። ከዛም በኋላ 10 ጊዜ አጥሙ ከሚል ነበረ። በቁርአን ነበረ ነው የምትለው። በምን በሐዲስ ምናምን አይደለም፣ በቁርአን ነበረ። ከዛም 5 ጊዜ አጥቡ በሚሆን ተቀየረ ነው እንግዲህ እያለች ያለችው ማነች? አይሻ። አሁን ይሄ ቁርአን ክፍል ቁርአን ውስጥ አለ። ምናልባት አሁን የምታውቀው አይሻ እንደምትለው ከሆነ ቁርአን ውስጥ ነበር ወርዷል። ቁርአን ነው ትላለች። አይ ሐዲሱ ራሱ አሁን አዲስ ነው የሚሆንብኝ። ሐዲሱ ራሱ ቁርአን አያዋ የለችም። ኦኬ እሺ፣ ጠይቅ እስኪ። ቁርአን ክፍል ሆኖ በነብዩ መሐመድ ጊዜ የነበረ 10 ጊዜ ያጥቡ፣ እንደውም በዝቶባቸው ወደ 5 ጊዜ ወረደለው። ይሄ ቁርአን ውስጥ ያለ ክፍል ነው፣ ሐዲስም አይደለም። አሁን በጋዋ ከበላችሁ በኋላ የት እንዳለ አይታወቅም።
እንፈልጋለን። ምናልባት በግ ስለመብላቷ የምፈልግ ከሆነ ልስጥህ። ሜይ ቢ አይ ኢንሻአላህ በቃ እናጠናታለን እቺን ሐዲሷን። በቃ አጥናት። በቃ መልካም። እኔው እቺ በግ ጣጣ መታለች በልታታለች ማለት ነው። ምናልባት ግን ሐዲሱ ስለሚሰራ ባለቤትህ ካለ ምናልባት አገብተሃል እኔ አይ አላገባሁም። ጓደኞች ጋር ምናምን ቤተሰብ ጋር ምናምን ትሄዳለህ? አላገባሁም። አይ ሼኻዎች አሉ ምቀራባቸው ምናምን እጠይቃቸዋለሁ ኢንሻአላህ። ጓደኞች ቤተሰብ ጋር ምናልባት ሚስታቸው ካለች መግባት ብቻቸውን እንደሌለ ምናልባት ልንገርህ ብዬ ነው። 5 ጊዜ ግዴታ መጥባት አለብህ ስትሄድ፣ ያው ህጉ ስለሆነ ወደፊት እንድትማረው ስለማታውቀው ልንገርህ ብዬ ነው። 5 ጊዜ መጥባት አለብህ። በደንብ ነው ታዲያ ሳትጠባ ማለፍ የለበትም። ያው ሐዲሱ ነው የሚለው፣ በቁርአን የሚወርድ ነው። ምናልባት እስከዛሬ ስላላወቀው ጠይቃቸው። ማስረጃውን ሰጥቻለሁ። በደንብ መጥባት አለብህ። እንግዲህ ወይ አናግረው ይሄ ልጅ ከአሁን በኋላ ከጠቢዎቹ መካከል እንደሚሆን ተስፋ አደርጋለሁ ኢንሻአላህ። አልባኒ ምርጥ ልጅ ነው። እኔስ የአልባኒንም አስደምጠው ሜይ ቢ ቪዲዮ ሬዲ ከሆነ አልባኒ ስለ ጡት ማጥባት ያወራበትን ሬዲ ነው። ፊት ለፊት ሰፊ ለርክ ኦኬ። አሺ አልባኒ ወይ ራዲዮ ሰፊ ላደረገኝ ነው። አንተ አይደለ ሰፊው ላይ መሆኔን ቼክ ለማድረግ ነው። ታባ የሚሉበት የታለ ፎቶ ልከፍት ነበር። በጣም ሶሪ ዘግቶልህ ነበር ላይ በል المرأة عصرت صدرها نزل اللبن في كوباية أعطته المرأة عصرت እኚህ ስማቸው አሁን የሚጠራበት ያንተ ማለት ነው። አልባኒ ሼኽ ነስረዲን መሐመድ አወኳቸው። ሸጋ ስለዚህ ክፍል ነው የሚናገሩትና ሲያድምጣ ወላ احنا كلنا بنرضع من بهايم ምን አሉ አልባኒ መጥባት እንዳለባቸው ነው የሚያወሩት ሼኽ አልባኒ። ተቀርቶ ሳይሆን እንደውም ቀጥቷ ነው የሚሉት አይደል እሳቸው? እነሱ ቀጥታ ነው የሚሉት። እኔም እንግዲህ ነው ይሄ ሱናውን ነው እንግዲህ ነብዩ የሚያዘዙት አላህ የሚያዘዘው ይሄን ነው። ራጂሆ ይሄ ነው ለብርጭቆ ምናምን ሳይሆን ሼኽ አልባኒ እንደሚሉት ከጡቱ ነው መጥባት ያለበት ከዛው ከምንጩ። ራጂሆ ነው አሁን ያው እንግዲህ በደንብ ያብራሩበትም አለ። ምናልባት ለምሳሌ ብዙ መሻይኾች ይኖራሉ። ከዛም ብዙ መሻይኾች አንዱ ሌላ ይላል፣ ሌላው ደግሞ ሌላ ይላል። ከዛም በኋላ ሁሉም ደግሞ ተስማምቶ ደግሞ ምን ይላሉ? አንዱ ላይ ይቆማሉ። አይ የብዙዎች እይታ አለ። ዞሮ ዞሮ ረዘምም ያላለ በሰፊው የሚያብራሩበት አለ። ብቻ በሁለቱም ሐሳባቸው ያው ስለ መጥባቱ ነው የሚናገሩትና ያው ስምህም እሳቸውን ስለሆነ ቼክ አድርግ። አይምሮ የሚቀበለው የምርም ከሆነ ጎረቤቶች ጋር ስትሄድ፣ እንደው ራቅ ያሉ ከአክስት በላይ ያሉ ዘመዶች ጋር ስትሄድ፣ የጓደኞች ቤተሰቦች ጋር ስትሄድ ያው ጡት መጥባት እንዳለብህ አውቀህ የምርም አይምሮ የሚቀበለው ከሆነና የጓደኛን ሚስት እንደው ራቅ ያለ ዘመድ እንኳን ከሆነ የምርም ጡት መጥባት እንዳለብህ አውቀህ የምርም የምትጠባ ከሆነና እውነት አይምሮ ተቀበለው የሰው ሚስት ነው እንዴ? አዎ። አይ እንደዛማ እኔ እንጃ እሱ ያለ አይመስለኝም። እንደዛ ሐራም እንድትሆን እኮ ነው ለአንተ ሐራም እንድትሆን። ይኸውልህ ሐዲሱን እኮ የከፈኩልህ ሐዲስ ነብዩ ናቸው አጥቢ የሚሏት ማለት ነው። እንዴ ይሄ ሰውዬ ትልቅ ነው እንዴ ነብዩ ምን እያልክ ነው? ህፃን ልጅም አይደለም አድርጓል። እንዴት ነው የማጠባው ስትል አውቃለሁ ትልቅ ሰው እንደሆነ አጥቢ ነው የሚሏት ነብዩ። አይ ትልቅ ሰውንማ የሰው ሚስትማ እንዴት ተብሎ ይጠጣል? ላሳይህ እንግዲህ
እኔ እኮ ችግር እኮ ነው። ከልክፈትልሽ አንዴ አሁን ቅድም የከፈትኩልን ሐዲስ ዑለማዎችን በደንብ ጠይቃቸዋለሁ በዚህ ኺላፍ ማለት ነው። በደንብ ጠይቅ። ሐራም ለአንተ እንድትሆን ነው። ትንሹ ልጅ ይሆናል ሐራም ለአንተ እንድትሆን ታጠባታለህ። ወይ ቀደም የከፈትከውን ሳይ ሙስሊምን ርዕሱን አሳየው። ህፃን ልጅ እንዳልሆነ እዛው ርዕሱ ላይ አሳየው። ህፃን ልጅ ይሆናል መሰለኝ። ጦር ሜዳ ሄዶ የመጣ ህፃን ልጅ ነው። አልባኒ ጦር ሜዳ ሄዶ የመጣ ህፃን ልጅ ነው። ጦር ሜዳ ሄዶ ህፃንም አንዳንዶች እኮ ህፃን ሆነው የሚወጡ ይኖራሉ። ቢያንስ እስከ ጦር ሜዳ ወይ ተጥለው ይሆናል። ተዋግቶ ቆሞ ተዋግቶ ጦር ሜዳ ላይ ተሳተፈ ለውጊያ። ምክንያቱም ሐዲስ አለ አልባኒ ሐዲስ ደግሞ ሐዲስ አለ። አንድ ሬጅ የሆኑ ጦር ሜዳ እንዳይሄዱ የሚል ሐዲስ አለ። ሰሐባው ማን ነበር? ያኛው እንትን ያለው ተዋግቶ መጥቶ አጥባው የተባለው ሰውዬ ሰሐባ ማለት ከፈተለና ሰሐባው ማን ነበር? አቡ ዴፋናውን ፊቱን ታየዋለህ። እሺ ትልቅ መሆኑ ያለበትን መከፍተለት አይደል? ችግር የለም። እሺ በሌላ ናሬሽን ልክፈትልህ። እንደው የቀደሙ ላይ እንደዛ ነው የሚለው። ኢብን ማጃህ ልክፈትልህ። ሱናን ኢብን ማጃህ 1943 ወይም 1943 እስኪ አንብበው። ምን ይላል? የቱ ጋር? ኦኬ እሺ እንግሊዘኛውን ታይትሉን የፈለከው በእንግሊዘኛ ያለው ምን ይላል መሰል? ይታያል ታይትሉ። እሺ ቻፕተሩ ብሬስት ፊዲንግ አን አደልት ይላል። ምን ማለት ነው? ትርጉሙ ትልልቅ የሆኑትን ሰዎች ለማጥባት ነው የሚያወራው። አደልት ስለሆኑ የደረሱ ማለት ነው። ሐዲሱ ላይ በግልጽ ስለሚናገር ሐዲሱን እሺ እያነበብክ አንተ ተርጉምልን። እኔ ሳይሆን አንተ ሐዲሱ ላይ ስለሚናገር ማለት እንዲህ ብሎ ይናገራል። ሐዲሱ ቃል በቃል ተጠይቃለች። ሳሂል ቢንት ሱሄል ከመጣ ቤታቸው ከመጣ በኋላ ወደ ነብዩ ያለውን እንትን በደንብ ናሬት ስለሚያደርግ እሺ ያው ተርጉምልን ቃል በቃል ምናልባት قالت جاءت سهيلة بنت سهيل إلى النبي صلى الله عليه وسلم فقال يا رسول الله إني أرى في وجه أبي حذيفة الكراهية في دخول سليم علي. فقال النبي صلى الله عليه وسلم رضيت. قال كيف أرضوه وهو رجل كبير. እየተረጎምክ ትቀጥል። ይሄ እኮ ስለመጥባቱ እኮ አይደለም ያወራው ወደ ላይ። አይ ቀጥል አድርግና አንብባ። ምን ችግር አለ? بحذيفة ቀጥል አድርገው። አሁን ሁዴይፋ ላይ ደርሰሃል ግን ዝቅ በላ እንዴ። قالت كيف أرضي وهو رجل كبير فتسبيسم رسول الله صلى الله عليه وسلم وقال قد علمت أنه رجل كبير. تلقون سويه برقتم استماركوت ማለት ነው። فقالت وقال قد علمت وقال ማለት አለች قد علمت أنه እሱን علمت አስተማርኩት أنه رجل እሱ ትልቅ ሰውዬ ከቢር ማለት ትልቅ ሰውዬ ማለት ነው። فقالت فأتيت النبي صلى الله عليه وسلم ከዛም በኋላ መጣሁኝ ወደ ነብዩ ሰለላሁ ዐለይሂ ወሰለም فقالت አለች ما رأيت عليهم في وجهي በወጅህ አቢ ሁዘይፋ በአቢ ሁዘይፋ ወጅህ አላየሁም ሸይኡን አንድም ነገር አክረሁ ባዕዳ ወካነ ሸሂዱን ቡራን
በእንግሊዘኛው ምንድን ነበረች? ወካነ ሸሂዱን ቡረን። እሺ እሙ አለሽ ፈጣን ታርግልህ ምናልባት ካለች እሙ አለሽ ማነች? እኔ እንግሊዘኛውን ላፍጥንልህ፣ ያው ምን እንደሚል አብረን ተርጉመው በደንብ ተመልከት። ሳህል ቢንት ሱሃይል ኬም ቱ ዘ ፕሮፌት ይላለች። ሴትዮ መጣች ወደ ፕሮፌት ወደ ነብዩ ነኝ ሰይድ ኦ ሜሴንጀር ኦፍ አላህ ያላ መልክተኛው አይ ሲ ሳይን ኦፍ ዲስፕሌዠር ኦን ዘ ፌስ ኦፍ አቡ ዴፋ። አቡ ዴፋ ፊት ስትመለከተው ዲስፕሌዠር ወይም ደግሞ ደስ የማይል ስሜት ይሰማዋል፣ ፊት ለፊቱ ይታየኛል አለች። ወይን ሳሊም ኢንተርን አፖን ሚ ሳሊም ወደ እኔ ሲገባ ማለት ነው። ፕሮፌት ሰይድ ነብዩም እንዲህ አሉ ብረስት ፊድ ሂም ይላል። ታያል ምን ማለት ነው? ብረስት ፊድ ሂም ነብዩ ያሉት እሺ አጥቢው ነው አይደለ? ነብዩ አጥቢው አሏት። እሷም ገረማትና ምን አለች? ሺ ሳይ ለማን ነው how can I breastfeed him? ለማን ነበር አጥቢው ያላት? ለዚህ ነው እንግዲህ ሊጠባ አቡ ዴፋ ሊጠባ የታዘዘው ሰውዬ ማን ነበረ? አቡ ዴፋ ሊጠባ ነው ተመልሶ የተባሉት ለሱ ነው። እንግዲህ አሁን እሳቸው አጥቢው አሏት። እሷን መልሳ how can I breastfeed him እንዴት ነው የማጠባው? when he is a grown man ትላለች። በደንብ ትልቅ ሰው እኮ ነው እንዴት ነው የማጠባው ትላለች። how can I breastfeed him እንዴት ነው የማጠባው? when he is a grown man ትልቅ ሰው እኮ ነው። ታያለ አይደለ? when he is a grown man ነብዩም ይመልሳሉ the messenger of Allah smiled ፈገግ ብሎ እንደውም መሐመድ ፈገግ ብሎ ስማይል አደረገ። ይሄን said I know that he is a grown man አውቃለሁ ትልቅ ሰው እንደሆነ ፈገግ ብሎ ማለት ነው። so she did that ይላል። እሷም ሄዳ ጠባችሁ። እንግዲህ ያረገው ያለውን አረገች። በዛን ሰዓት ትልቅ ሰው ነበር ማለት ነው። አዎ ትልቅ ሰው ግራ ገብቷት እኮ ነው ባይዘ እሷ ግራ ገብቷት ይሄ ሰው ትልቅ ሰው ስትለው አውቃለሁ ፈገግ ብሎ ማለት ነው። እሷም እንድታጠባ አረገች፣ አጠባች። ሴቷ ማን ነበረች? እቺ ተናዘ እኮ ሳሊም እኮ ታያ ሰሊም እኮ የሱ ሚስት አይደለች? ሳህል ቢንት ሱሃይል እኮ የሱ ሚስት አይደለች? ሳህል ቢንት ሰሊም የሱ ሚስት ነው ማለት ነው። ሄዶ የጠባው አጥቢው እኮ አጥቢው እኮ ማን መሰለህ? ሚስቱ ነች ማለት ነች። ሚስቱ ነች። ሄዶ የሚስቱን ነው የጠባው ማለት ነው። ማን የሚስቱን አይደለም ወንድሜ። ሰሊም ማለት እኮ የእንጀራ እናቱ በላት ኦልሞስት እንደ እናቱ በላት ኦልሞስት በቃ ሆነችለት። እናቱም አልነበረችም። ሄዶ ሲመለከታት ሻፈደ አይነት ነገር ነው። ከዛ አጥቢው ይሄ የመጓጓት ስሜት የወሲብ አይነት ስሜት አንቺን ሲያየመጣበት እንዲጠፋለት ነው እንደው የሚለው በሌላ ሐዲስ እንዲጠፋለት የወሲብ ስሜት ምናምን እንዲጠፋለት ጡትሽን አጥቢው። መፍትሄው የነብዩ መሐመድ ይሄ ነው። በቃ እሳት እንዲጠፋለት ምን ማለት ቤንዚን ማፍሰስ። ሰሊሟ የማን ሚስት ነበረች? እሱንም ፈልግ ደግሞ እናውጣ። እሷ ደግሞ የሱ ሚስት መሰለች። የሚስቱን ነው የጠባው ማለት ነው። የሁዘይፋ ሰሊም አይደለም። ቼክ አድርግ ግባና የሚስቱ አይደለች። ጭራሽ እንድታጠባ የታዘዘችው ለምንድን ነው? ዘመድ እንዲሆን ማህር የተከለከለች እንድትሆን ማለት ነው። ለሱ የተከለከለች ለጋብቻ የተከለከለች እንድትሆን አጥባ። ህጉ የሚወጣው ለዛ ነው። እንዳያገባት በጋብቻ እንድትከለከል ለአንተ በጋብቻ እንድትከለከል የግዴታ ምን ማድረግ አለበት? ማጥባት። ልክ ስታጠባህ ልጅ ትሆናለህ። ስለዚህ ለማግባት አትፈቀድም፣ የተከለከልክ ነህ ማለት ነው። ትልቅ ሰው ነው ማለት ነው። በዛን ሰዓት ስንት እስከ ስንት ይሄውን ያደለው የሚያልኩት? አዎ ትልቅ ሰው ነው። ነብዩም ገብቶት ስቆ ነው አዎ ትልቅ ሰው ያለው። ወይ ከሁለት አንዱ ወይ ሰሊም የምትባለዋ ወይ ሚስቱ ነች ወይም ደግሞ ትንሽ ሆኖ ነው የጠባው። ከሁለት አንዱ ነች። ትንሽ እንዳለው ነች። ለመልከት የሰው ሚስትማ ሄዶ ዝም ብሎማ እንዴት ይጠባል? አንዴ ሲል አሳይከኝ እንደው ወረሜ እኔን ግራ ይገባኝ ወንድሜን። እኛም እንዲህ ነው ባይዘ አሁን ስናየው በጣም ግራ ይገባል። በዚህ ምክንያት በነገራችን ላይ የነብዩ መሐመድ ሚስቶች አናስገባም እስከ ማለት ደርሰዋል።
እነ ሙሰላማ ሌሎች ሚስቶች አምፀዋል። አናጠባም እስከ ማለት ነው። ህፃን ሆኖ ካላጠባ ነው በስተቀር ትልቅ ሆኖም አናጠባም ብለው አምፀዋል። አቡ ዳውድ ላይ ያሳየ። እሺ ሰሊም የማን ሚስት ነች? እሱ እናወጣለን እንግዲህ። ሰሊም ወንድ ነው ሲጀመር። ሱሄል ምናምን ብለን ያሳየን ነው። እሷ ነች መጀመሪያው። ተመልከት፣ ይሄን አዲስ ተመልከተው። የነብዩ መሐመድ ሚስቶች ያመፁበት ነው። ህፃን ካልሆነ በስተቀር አናጠባም ያሉበት ማለት ነው። ተመልከት። እነሱ ነው እውነታቸው ነው። እሺ አይ እውነታቸው ነው። በእርግጥ አይሻ ግን ከአጥቢዎቹ መካከል ነበረች። ባይዞይ ኧረ እሺ አይሻዋን የታለች? እሺ አይሻን ያጠባችበትን ላሳየሽ። አልባኒ እውነት ይሄንስ አታውቅም ነበር እስከዛሬ? አቺን ሐዲስ አላወቅኳትም እስካሁን ድረስ። ሐዲሷን ግን ነገ በደንብ ጠይቃታለሁ። ለሼኾችም ጠይቅ እስኪ ዝም በልና ቁርአን ላይ ወርዶ የነበረ በፊት 10 ጊዜ ስለማጥባት ያው ጠይቃቸውና አሁን የሚሰጡ ምላሽ እነግርሃለን። አሁን ቀርቷል ምናምን ብለው ይሰጡዋል ምላሹ ኢቭን ቢቀር እንኳን ምክንያቱም አይምሮውን ሊቀበለው አልቻለም። ቢቀር እንኳን ስቲል አክቹዋሊ እንደቀረ ቢናገር የለም። ቢቀር እንኳን ተብራራልኝ እንጂ የሆነ ነገር ይኖረዋል። ፍቺው የሆነ ነገር ነው እያልኩ እኮ ነው። አልባኒ የሚሰጡን እኮ ነው። በዛውም እየነገርኩ እኮ ነው። ከ10 ወደ 5 እንደተመለሰ ነው የሚናገረው አዲሱ። ኢቨን እንደው ቀርቷል አሁን አይደረግም ቢባል እንኳን እያልኩ ነው። በነብዩ ጊዜ እንዲህ እንዲደረግ ማዘዙ በራሱ ጤናማ አይደለም። አሁን ቀረ ቢባል እንኳን ሜቢ አግኝተኛል መልሱ ለነገኝ ኢንሻአላህ ለሼኾችም በደንብ ጠይቄበት መልሰዋል። ይቻላል። እና እናንተ ውሃ ጨርሻለሁ፣ በቃ ደክሞኛል ነው ይብቃል። እሺ ኦኬ። እሺ ምናልባት ረጅም ይሆናል። እሺ ለማንኛውም አልባኒ ጠይቅ። እሺ ቀጣይ እንኖራለን፣ ነገም እንኖራለን። ጠይቀህ አደራ እንዳትቀር። አትቀርም አይደል? ነገ መምጣት ይኖርብሃል ብዬ አስባለሁ። ጠይቀሃቸው የምርም አታጥባ ካሉ ወይም ደግሞ አያው የለም ካሉ ትነግረናለህ። ነገ መጥተህ በደንብ ጠይቄበት በደንብ እነግራቸዋለሁ። ስንት ሰዓት ነው? ልክ ከ3 ሰዓት ጀምሮ ከ3 ሰዓት ከ20 ጀምሮ ይኖራል አይደል? 3 ከ20 የአቡ ለሀብም አልተመለሰለትም። እፎይ አዎ ጠይቀና ነገም እንኖራለን። ችግር የለም ጠይቀና። እሺ ኦኬ እናመሰግናለን። እሺ እሙቲ ዛሬ እሷን አምኜ አንዴም ሳታወራ ልሳኗ ተዘግቶ ነው የጨረሰችው። ጄኖስ ቃል እንዴት ነህ? አልገባህም? ገብተህ ነበረ? ገብቼ ነበር። ራሴን አሞኝ በስመ አብ ተኛሁኝ። እንቅልፌ እዚህ ገስት ላይ ነው የነቃሁት። መረጃ ደብሮኝ የሌለ ቀኑን ሙሉ ተኝቼ ነው የዋልኩት። እኔ ደግሞ እና ራሴን ያመመኝ ታውቃለህ? ኃይለኛ ራስ ምታት። አይዞህ ሮጥ ሮጥ በልበት ይተውሃል ትላለህ። ግድ አይሻልም? እሙቲ ልሳናቸውን ዘጋዎች አባታችሁ ሌሊት ሊያማ ማለት ነው። እዚህ ቁጭ ይንፈላሰሳሉ። እስካሁን ድረስ እዚህ ተተቀመጠ ራሱ መቻነሰ አስባችኋል? 7 ሰዓት ሊሆን እኮ ነው። እንደ ሌሊት ሌላ ቤት ነው ራሱ የሚያገኘው ወይ
እና ይመቻችሁ። አቤት አቤት፣ ይሄ ሁሉ ሰው የላከ ነው። ቆይ ምን አስበው ነው? ጨረሱ። አሁን የላካችሁትን እንኳን አታነሱ። ከአቡላብ ወደ ምን ወሰዱን? ወደ ወይ ጉድ! እና ተኙ እናንተ ሰዎች። መተኛት እኮ ጥሩ ነው። መተኛት በጣም ጥሩ ነው። እንቅልፍ ልመዱ። የተለየ ነገር ያለው አለ። ክርስቲያኖ ነው የተለየ ሀሳብ ያለው ወይንም የተለየ ምን ያለው? ብዙ ጊዜ አታስገባን ምናምን ወቀሳ የሚወቅሱ ይችላሉ። እስቲ አንድ ሰው ልቀበል። ማን ልቀበል? የለም ማለት ነው። ስኮርፒዮ ሰላም ክርስቲያን ሙስሊም እንዴት ናቸው? ሰላም ክርስቲያን ምን ልታዘዝ? ሰላም ነው። እፎይ ሰላም። አንድ ነገር ለመናገር ነው። ምንድን ነው? ዛሬ መጽሐፍ ቅዱስ እያነበብኩ ነበር። ቁላ የሚል ነገር አነበብኩ። እንዴት ነው? እና ታዲያ አላደባል ሙፋርድ 963 ላይ እኮ ቁላ ይላል። አላምቢያ 104 ላይ ተፍሲር ኢብን አባስ ደግሞ አላህ ስፐርሙን ይረጫል ይላል። ከምኑ ነው የረጨው? እንደገና ደግሞ አላህ የምታገኘው ሳትገረዝ ነው ይላል። 60 ክንድ ረዥም ሆነ። ያልተገረዘው ምን ነው? ምላስ ነው ወይንስ ብልት ነው? ወይንስ እንድጨምርልህ ትፈልግ ነበረ? ሱናን አቢ ዳውድ 1 ላይ ሽማግሌው ሕፃኗን ልጅ በ6 ዓመቷ ወሲብ አድርጓታል ይላል። ወሲብ ያደረጋት በምኑ ነው? ስኮርፒዮን ምን ልታዘዝ? አንድ ነገር ለመናገር ነው። ምንድን ነው? ለሙስሊሞች የተባለ ቦታ ነበርና መስጂድ ሊሰራበት የተባለበት ቦታ ጸበል ፈልቋል እና አዲስ ሰዎች አሁን እምነት እየቀየሩ ያሉትን ሰዎች እየመጡ ይነገሩ ለማለት ያለ ረሽ ጸበል ቦታ መጥቶ ቀየረ አልቀየረ ምን አገባኝ? ስለዛ ነው የሚጠይቋችሁ። በታምር እንትን ሊሉ ይችላሉ። ለመስጊድ የተባለ ጸበል ፈለቀበት፣ እንደዚህ ሆነ እንደዚህ። ጌታ ይርዳቸው፣ ይገለጥላቸው። ያው በብዙ ነገር ሊገለጥላቸው ይችላል። በጸበል ቦታም ሊድኑ ይችላሉ፣ ይድናሉ። እንደዛ ነገር አለ። ነገር ግን እንደዚህ ቦታ እንደዚህ ፈለቀ፣ እንደዚህ ቦታ እንደዚህ ምናምን ነገር አስተምሮ ላይ ፎከስ አድርጉ። እዛ ቦታ ላይ እንደዚህ ያለ እዛ ቦታ ላይ እያልክ ጠበል ከምትከተል አስተምሮቱ ላይ ፎከስ አድርግ እና ጸሎት አድርጉላቸው ስጋዊ ፈውሶችን እንዲያገኙ በዛውም እንትን በሏቸው። ግን ቢግ ዲል አይደለም እንደዚህ አይነት ነገሮች እና እንደዛ ነው። ሶሪ ግን እንዳትቀየም ደግሞ ዲስሪስፔክት አደረገኝ ብለህ እንዳትቀየም። ያልኳችሁ እኔን ጀስ ማግኘት ፈልገህ ጥያቄ ካለ እና ይሄ ቦታ ላይ ያልገባኛል ሚል ነበር የፈለግኩት። ወይንም ደግሞ እንዲህ ብለህ እንዲህ አልተዋጠልኝም እንደ ክርስቲያናዊ ጥያቄ ብቻ ነበር የፈለግኩት። ኤኒዌይስ
ባባይ በቃ